እንዴት ናችሁ የጂጂ ፋሚሊዎች? ሰላም ናችሁ? እግዚአብሔር ይመስገን ሁሉ ሰላም ሁሉ ሰላም። ዛሬ በድንገት የመጣሁት እንግዲህ ትንሽ ኦክሲጅን ሲያጥረኝ መስኮት ሁሌም እከፍታለሁ እና ኦክሲጅን አጠረኝ ስራ እየሰራሁ ያለ ማለት ነው። በጣም ሲታገል የምናደርገው መስኮት ነው የምከፍተው ሁሌም ማለት ነው። ከተኛሁበት ራሱ ተነስቼ መስኮት ከፍታለሁ እና መስኮት ከፍቼ እስቲ መስኮት ልክፈትና ትንሽ አየር ልቀበል ማለት ነው። ምክንያቱም ስደት ላይ ስንኖር ወጥተን የውጭን ብርሃን፣ የውጭን ንፋስ፣ የውጭን ፀሐይ ማየት መውጣት ስለማንችል ምን አደረኩት? መስኮት ነው በቃ አማራጫችን። እኔ መስኮት ነው ሁሌ የምከፍተው ማለት ነው። ሰው መስኮት ከፈትኩና ትንሽ እየተቀበልኩ ያለ የሆነ ምን አመጣልኝ መስላችሁ? ሰው ይፈጠራል። አፈር ነንና ወደ አፈር እንመለሳለን። ለዚህ ሁሉ ስቃይ ደግሞ ነገ እንኖር ዛሬ እንሞት ተነገ ወዲያ እንሞት ኢቭን በዚች ሰዓት ላይ ራሱ ልኑር አልኑር ሳላውቅ እንደዚህ ተጨናንቀን ለብዙ ዓመታት ያክል ማለት ነው የውጭን ብርሃን፣ ንፋስ፣ እንደዚህ መዝናኛ ቦታዎች ምናምን ሳናይ አይቀርም ስደተኛ እንደዚህ ሞተች ሲባል ወይም ደግሞ ታመመች ሲባል አያሳዝንም? ያሳዝናል። ምን መጣላኝ መሰላችሁ? ከዛ ልክ በባለፈው የሞተችው ልጅ አለች አረቦቹ ቤት ማለት ነው። እሷ ነች ድቅን ያለችብኝ። መስኮቱን ስከፍት እሷ ነች ድቅን ያለችብኝ። ለምንድን ይህ ሁሉ ጭንቅ ተጨንቃ ልክ እንደኔ እፎይ በማለችው ክላሷ ገብታ እፎይ እላለሁ ብላ አረፍ እላለሁ ብላ ለዛውም ማለት ነው በደረቀ ፍራሽ ወገቧን እንኳን የሚያለሰልስ ፍራሽ አይደለም አረፍ የምትልበት ፍራሽ ያችንን ተመስገን ብላ አረፍ ለማለት ጎኗን ለማሳረፍ ስትገባ እንደገና የቀረበላት ምንድነው? አካሏን ማጣት። አይከብድም? አያሳዝንም? እኔ አሁን ወጣሁ፣ ትንሽ ተነፈሱ፣ ትንሽ አየር ወሰድኩ፣ ትንሽ ተመለስኩ። ከዚህ በኋላ የሚመጣብኝን ደግሞ እግዚአብሔር ነው የሚያውቀው፣ ፈጣሪ ነው የሚያውቀው። ሰው ግን እኔ እኖራለሁ እሰራለሁ ብዬ ነው የመጣሁት ስራ እና ለማንኛውም ለስደተኞች ፈጣሪ ሆናችሁ ነው የምለው፣ እግዚአብሔር ሆናችሁ ነው የምለው። ምክንያቱም ሁላችንም እያለንበት እያንዳንዳችን የምናልፈው ፈተና የምናሳልፈው ሲቃይ ቀላል አይደለም በየቀኑ ማለት ነው። እና ለሁላችሁም ጽናቱን ይስጣችሁ፣ ብርታቱን ይስጣችሁ። ስደተኞች የምር ልክ እንደዚህ እንደ ሻማ ጨለማውን የምታበሩ ናቸውና እግዚአብሔር ከእናንተ ጋር ይሁን። ቀን ራሱ እየኖርን ማለት ነው። ማርያምን በዛ አቅጣጫ ላይ የፖሊስ መኪና ይዞራል። ከላይ የሆነች ቀይ መኪና የምታበራል የራሱ እንዳላሳያችሁ ያዩኛል ካሜራ አለ እዛ ጋር እንደዚህ ካሜራ ስላለ ብዙም እፈራለሁ እኔ ለመቅረጽ ማለት ነው። እንደዚህ ስቃይ እያሳለፍን ደግሞ ሌላ ተጨማሪ ስቃይ ያሳዝናል። መብርሃንን ማንን ፈልገው ሰው ካገኙ ለቀም አድርገው ወሰዱ እስር ቤት እንጂ ከዛስ ወደ ነበረበት ይመለሳል። ያ ሰው ደግሞ ብዙ አላማ እሰራለሁ ብሎ ነው የመጣው። ብዙ እንደዛ አደርጋለሁ ብሎ ነው የመጣው። በአጭሩ ያቋርጡታል። ሰው ግን ያው ህይወት እንደዚህ ነች። እግዚአብሔር ይመስገን የምር አሁን የወሰድኩት ኦክሲጅን በጣም ደስ የሚል እንትን ነው። በመካከል
መኪናዋ ሳያት ደነገጥኩ። በመካከል መኪናዋ ሳያት ድንግጥ አልኩ። ካሜራ ስላለ እና ለማንኛውም ሰላም ሁኑ። መልካም ጊዜ። እኔ ትንሽ ምናልባት የተሰማኝን ስሜት ልንገራቸው። እስቲ ልቅረጽ። ካሜራ ራሱ ዝም ብዬ ነው ቁጭ ያደረኩት፣ ምክንያቱም ከፊት ለፊት ካሜራ አለ። ካሜራው እንዳይዘኝ ብዬ ዘወር አድርጌው ነው እንትን ያልኩት ማለት ነው። ስለዚህ በቀጣይ እስከምንገናኝ ድረስ ባይ ባይስ ብያለሁ። ሰላም ቆዩልኝ። ደህና